አንድ ሰውዬ ሚስት አለው። ደግሞ ሌላ ሴት ደግሞ በሌላ ግብር ይመኝና እባክሽን ፈቃዴን ፈጽሚልኝ ይላታል። እምቢ ትለዋለች። ተው እግዚአብሔር ይፈርድብናል ትለዋለች። እምቢ ትለዋለች። ሲያስቸግራት በል በዚህ ቀና አለችው። በዚህ ቀና አለችና 12 ማሰሮ ምስር ቀቅላ ቆየችው። 12 እንስራ ማለት ነው። 12 ማሰሮ ቀቅላ ቆየችው። ኋላ በይ መጥቻለሁ እንግዲህ ፈቃዳችን ይፈጽም ይችላል። ቆይ ፊት ምሳ እንብላ አለችው። ምሳ እንብላ ስትለው እሺ ብሎ አንዱ ካንዱ ማሰሮ ጥቂት ምስር ወጣና ቀመሱና ከዚያ ተመልከቱ ደሞ ቆይ ሆዱ ሳይሞላ ደሞ አንሺ ብላ ሰራተኛይቱን ደሞ እዚያኛው አውጡ መቅመስ ደሞ ሳይጠግብ እዚያኛው ማሰሮ ደሞ አምጡ። ምን ዝም ብላችሁ የመጀመሪያውን አንበላ ምን ያው ምስር ወይ ሌላ ነገር አታመጡ። 12 ሁሉ ያው ምስር በሉ። ከዚያ ምን አለ መሰላችሁ? አይ ከማው ተፈጥሮ ተለኩላ አንስት እንደዚሁ ሁሉ የሁሉም ሴት ተፈጥሮ እኮ አንድ ነው። ሞኙ ሚስትን ጥለ ለምን መጣህ? እዚያም ያለው ምስር እዚህም ያለው ምስር ነው። ስለዚህ ሁላችንም ሴቶች ነን፣ ለምን ክብርን ትጥላለህ ብላ እንዲህ አርጋ አስረድታ ለንስሐ አብቅተዋለች ማለት ነው።